ክብር ሁሉ ለኢየሱስ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። በምድር ላይ ጌታ፣ በሰማይ ላይ ጌታ፣ ከምድር በታች የእኛ ጌታ የናዝሬቱ ኢየሱስ የእግዚአብሔር ልጅ ጌታ ነው። ለስሙ ክብርና ምስጋና እስከ ለዘላለም ይሁን። ዛሬም ከእግዚአብሔር ቃል አንድ ቦታ አነባለሁኝ። ሐዋርያት ሥራ መጽሐፍ ምዕራፍ 5 ላይ 12 ጀምሮ ያለው ቃል እንዲህ ነው ምለው፣ በሐዋርያትም እጅ ብዙ ምልክትና ድንቅ በሕዝቡ መካከል ይደረግ ነበር ይላል። ቁጥር 15 ላይ ደግሞ እንዲህ የሚል ቃል አለ። ስለዚህም ጴጥሮስ ሲያልፍ ጥላው ቢሆን ከእነርሱ አንዱን ይጋርድ ዘንድ ደዌውንም ወደ አደባባይ አውጥቶ በአልጋና በውሴካ ያኖሯቸው ነበር። ደግሞም በኢየሩሳሌም ዙሪያ ካለችው ከተማ ደዌያንንና በርኩሳን መናፍስት የተሰቃዩትን እያመጡ ብዙ ሰዎች ይሰበሰቡ ነበር፣ ሁሉም ይፈወሱ ነበር ይላል። ክብር ለኢየሱስ። አንድ ቦታ እንደገና ጨምራለሁ። በዚህ መጽሐፍ 19 ሐዋርያት ሥራ መጽሐፍ 19 ቁጥር 1 ጀምሮ 11ና 12 አነባለሁ። እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ደዌዎች ይወስዱ ነበር፣ ደዌያቸውም ይለቃቸው ነበር፣ ክፎች መናፍስትም ይወጡ ነበር ይላል። ሃሌሉያ! ክብር ለኢየሱስ ይሁን። ይሄን አገልግሎት ነው እግዚአብሔር የሰጠው ለቤተ ክርስቲያን። ይሄን አገልግሎት ነው እግዚአብሔር ለእኛ የሰጠው። በዚህ በአዲስ ኪዳን በዚህ በመጨረሻው ዘመን ቤተ ክርስቲያን ውስጥ የተአምራት አገልግሎት በሙላት መገለጥ አለበት። ጌታ ኢየሱስ ክርስቶስን ተአምራትን ያደርግ ነበር፣ ይፈውስ ነበር፣ ነፃ ያወጣ ነበር፣ ተአምራትን ያደርግ ነበር። የመንግስቱን ወንጌል በኃይል በስልጣን ይሰብክ ያስተምር ነበር። ይህንን አገልግሎት ደግሞ ለሐዋርያቶች ሰጠ። ሐዋርያ መጽሐፍ ውስጥ ስትመለከቱ ይሄን ቃል ነው የምትመለከቱ። እነሱም ወጥተው በስፍራ ሁሉ ሰበኩ፣ ጌታም ከእነሱ ጋር ይሰራ ነበር፣ በሚከተሉት ምልክቶች ቃሉን ያጸና ነበር። በምልክት በታምራት ቃሉን ያጸና ነበር ይላል። ክብር ለኢየሱስ ይሁን። ሃሌሉያ! ዛሬ ለታምራት እጸልያለሁ። እነ ጴጥሮስ ሲያልፍ ጥላ ነበር ብዙ ሰዎችን የፈወሰው። ብዙ በመናፍስት እስራት ውስጥ ያሉት ነፃ እንደወጡ እንደተፈወሱ እግዚአብሔር ቃል አሁን ባነበብነው ክፍል እናያለን። በጳውሎስ እጅ እግዚአብሔር የሚያስገርም ተአምራት ያደርግ ነበር ይላል። ሃሌሉያ! በሰው እጅ እግዚአብሔር ይሰራል። እግዚአብሔር በእኛ እጅ ይሰራል። ባለፈው የኃይል አገልግሎት የሚተላለፍባቸው መንገዶች አንዱ እጅ በመጫን ብያለሁ። በእኛ እጅ እግዚአብሔር ተአምራትን አድርጓል፣ ፈውስን አድርጓል፣ በረከትን አድርጓል፣ ቁልፍን አድርጓል፣ መፍትሄን አድርጓል። ሃሌሉያ! ስለዚህ ለተአምራት ዛሬ ጸልየ። እግዚአብሔር በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር። ከአካሉ ጨርቅ ወይም ልብስ ወደ ድዮቹ ይወስዱ ነበር፣ ደዌያቸውም ይለቃቸው ነበር፣ ክፉ መናፍስትም ይወጣ። እንዴት ያለ ድንቅ ተአምራት ነው ይሄ! እንዴት ያለ የመለኮት ኃይል ጉልበት ነው ይሄ! በአንድ አገልጋይ ውስጥ እንደዚህ እግዚአብሔር ሲያልፍ ሲሰራ አይደለም በእጁ በጨርቁ ሲሰራ በጥላ ሲሰራ እንመለከታለን። ዛሬ ይጸልይላችኋለሁ ለተአምራት። እግዚአብሔር በሰውነታችሁ ላይ ተአምራት፣ በሕይወታችሁ ላይ ተአምራት፣ በቤታችሁ ላይ ተአምራት እንዲያደርግ ይጸልያለሁ። አሜን ብላችሁ ተቀበሉ በኢየሱስ ጌታ ስም። ከኃይል አገልግሎት አንዱ የተአምራት አገልግሎት፣ የተአምራትን አገልግሎት እንድናገለግል ከጸጋ ስጦታዎች አንዱ ተአምራት ነው። ከኃይል ስጦታዎች አንዱ ተአምራት ነው። ተቀበሉ በጌታ በኢየሱስ እግዚአብሔርን ተአምራት። ሌራስ ብራዥያንታ ሪፕሎዴስ ፕራዤኔሜታስ ሃሌሉያ! እግዚአብሔር ዛሬም ተአምራትን ይሰራል። በእውነት እግዚአብሔር ዛሬም ተአምራትን ያደርጋል የምትሉ ሰዎች አምን ብላችሁ ተቀበሉ። በቤታችሁ ተአምራት ይሆናል። በሕይወታችሁ ተአምራት ይሆናል። በጤናችሁ ላይ ተአምራት ይሆናል። በኢኮኖሚያችሁ ላይ ተአምራት እንዲሆን በኢየሱስ አዝዣለሁ። እግዚአብሔር ይህንን የተአምራት አገልግሎት ለቤተ ክርስቲያን ሰጥቷል። ይህን የታምራት አገልግሎት የሚያገለግሉ አገልጋዮቹን ለቤተ ክርስቲያን እግዚአብሔር ሰጥቷል ብዬ ነው ማምነው። ኤፌሶን መጽሐፍ ምዕራፍ 4:11 ማንበብ ትችላላችሁ። እግዚአብሔር ለቤተ ክርስቲያን የሰጣቸው አገልጋዮቹን ይናገራል። ዛ እግዚአብሔር ጸጋ ስጦታ ደግሞ ለቤተ ክርስቲያን እንደሰጠ አንደኛ ቆሮንቶስ 12 ቁጥር 9 ላይ ተመልከቱ። ይሄ የታምራት አገልግሎት፣ የፈውስ አገልግሎት፣ የእምነት አገልግሎት፣ የኃይል አገልግሎት ይዛጋ እንዳለ ታያላችሁ።
በጌታ በኢየሱስም በእናንተ ህይወት ላይ አሁን ታምር፣ በዚህ ጸሎት፣ በዚህ ትእዛዝ፣ በዚህ ስልጣን ቃል የተነሳ ታምራት በህይወታችሁ እንዲሆን ዘንድ በኢየሱስ ክርስቶስ ስም አዝዣለሁ። ራስ ብራዤኒያላስ ሃሌሉያ። እግዚአብሔር ለአንዳንዶች ታምራትን እያደረገ ነው። እግዚአብሔር የታምራት አምላክ ነው። ጌታ ኢየሱስ ክርስቶስ በታምራት ብዙዎቹም በጭቃ አይኑን ቀብቶ ፈውሷል። ተፈወስ ብሎ ተፈውሷል። ቃል አውጥቶ ፈውሷል። የእግዚአብሔር አሰራር አይገደብም። የእግዚአብሔር መንገድ፣ የእግዚአብሔር አደራረግ አይገደብም። እግዚአብሔር አልፎ ይሰራል። ሃሌሉያ። ኢየሱስ ለዘላለም ጌታ ነው። የተአምራት አምላክ ዛሬም ታምራትን ያደርጋል። በቤተ ክርስቲያን ውስጥ ዛሬም ታምራትን ያደርጋል። በትውልድ መካከል ዛሬም ታምራትን ያደርጋል። በእኔና በእናንተ ህይወት፣ በእኔና በእናንተ ቤት፣ በቤተሰቦቻችን፣ በቤተ ክርስቲያናችን፣ በምድራችን፣ በከተማችን፣ በሀገራችን፣ በዚህ ትውልድ መካከል የታምራት አምላክ ታምራትን ይገልጣል። እኔ አምናለሁ። ለአንዳንዶች ታምራት እየሆነ ነው። በቤታችሁ ታምራት እየሆነ ነው። በኑሯችሁ ታምራት እየሆነ ነው። በህይወታችሁ ታምራት እየሆነ ነው። ይህ ከኛ አቅም በላይ የሆነው መንፈስ ቅዱስ በቅባቱ ኃይል የሚሰራው ስራ ነው። ሃሌሉያ። የእግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው። መልካም እያደረገ በዲያብሎስ የተገዙትን እየፈወሰ ዞረ። እግዚአብሔር ከእርሱ ጋር ነበር። በዲያብሎስ የተገዙትን እየፈወሰ ዞረ። መልካም እያደረገ ታምራትን እያደረገ ነፃ እያወጣ ሐዋርያቶቹም ያደረጉት ይሄን፣ ሐዋርያቶቹም የሰሩት ይሄን። በእጃቸው ታምራት ይደረግ ነበር፣ ድንቅ ይደረግ ነበር፣ ምልክት ይደረግ ነበር። ዛሬ በእኛ ህይወት፣ ዛሬ በእኛ ቤተክርስቲያን፣ ዛሬ በእኛ ኑሮ፣ በእኛ አገልግሎት ምልክቶች፣ ታምራቶች፣ ድንቆች ወዴት ናቸው? ለምንድን ነው የማይከሰቱት? ለምንድን ነው የማይሆኑት? በጌታ በኢየሱስም የታምራት አገልግሎት አሁን እንድነሳ አዝዣለሁ። በኢየሱስም ታምራትን የሚያደርጉ ሰዎች የተቀቡ እንዲነሱ አሁን በኢየሱስም አዝዣለሁ። አሜን ብላችሁ ተቀበሉ። ታምራትን የሚያደርግ ሰው እጅ አይደለም፣ የእግዚአብሔር የመለኮት ኃይል ነው። በእኛ ላይ ያለው እግዚአብሔር ቅባት ነው። በውስጣችን ያለው እግዚአብሔር የበረከት ወንዝ፣ የኃይል ወንዝ፣ የፈውስ የታምራት ወንዝ ነው የሚያደርገው። መንፈስ ቅዱስ ነው የሚያደርገው። ሪፕላራዲስ ፕራጀንታስ በአንቺ ህይወት ታምራት ይሆናል። ይመኝ በህይወትሽ ላይ ታምራት ይሆናል። በዚህ 2018 ከዚህ ከሚያዝያ ወር ጀምሮ በቤታችሁ፣ በህይወታችሁ፣ በኑሯችሁ፣ በስራችሁ፣ በትዳራችሁ ላይ ታምራት እንዲሆን በጌታ በኢየሱስ ክርስቶስ ምን ያዝዣለሁ። የታምራት ኑሮ፣ የታምራት እንጀራ፣ የታምራት አገልግሎት እንዲታገለግሉ በኢየሱስ ክርስቶስ ስም ሬስፕሬሻንታ ሌበንታርዶ ሌቬሳ ፕራዤኒሚስ የነ ሙሴ አምላክ እኮ ነው የምናመልከው። የነ ኤልያስ አምላክ ነው የምናመልከው። የነ ኤልሳ አምላክ ነው የምናመልከው። ዛሬም ይሰራል። ዛሬም በስራ ላይ ነው ያለው። ቤተክርስቲያን እስካለች ድረስ፣ እስካልተነጠቀች ድረስ ይሄ አገልግሎት መቀጠል አለበት። በኢየሱስም በንግዳችሁ ታምራት እንዲሆን አዝዣለሁ። በልጆቻችሁ ህይወት ላይ ታምራት እንዲሆን አዝዣለሁ። በመንገዳችሁ የእግዚአብሔር ታምራት፣ የእግዚአብሔር ጉብኝት እንዲገለጥ በኢየሱስ ክርስቶስም ተናገርኩት። ጃራዲያስ ሬዲያላቦስ ታምራት እንዲፈጠር አዝዣለሁ። አሜን ብላችሁ ተቀበሉ። እንደ እግዚአብሔር ሰው፣ እንደ ተቀባ ሰው፣ እንደ ተላከ ሰው በእምነት ከተቀበላችሁ እግዚአብሔር በአገልጋዮች አልፎ ነው የሚሰራው። በዘመናት ሁሉ ብቻው መስራት ይችላል፣ ግን አይፈልግም። እግዚአብሔር በእኔ ይሰራል፣ በእናንተ ይሰራል። በተቀቡት፣ በተሾሙት፣ በተላኩት ሰዎች እግዚአብሔር ይሰራል። የታምራት አምላክ ነው። በጌታ በኢየሱስም በህይወታችሁ፣ በኑሯችሁ፣ በአገልግሎታችሁ፣ በቤታችሁ ታምራት ሆነ። በኢየሱስም ታምራት ሆነ። ክብር ለኢየሱስ ይሁን። በእውነት በጣም ደስ ብሎኛል። እግዚአብሔር ለአንዳንዶች ታላላቅ ታምራቶቹን አድርጓል። ይህን ምስክርነትን እንድትሰጡ፣ ጌታ እንዲከብር፣ አብረን እንድናገለግል፣ እግዚአብሔርን እንድናመሰግን ምስክርነትን እንድትሰጡ በቲክቶክ ፔጅ ላይ የኔ ሞባይል አለ። ደውላችሁ ምስክርነቱ እንድትናገሩ በጌታ ፍቅር ይጠይቃለሁ። እግዚአብሔር ላንቺ ላንተ ታምራትን አድርጓል። ተጠባበቁ። በቤትሽ በሕይወትሽ ታምራት ሆኗል። አሜን። የጌታ ሰላም ከእናንተ ጋር ይሁን። ሃሌሉያ። ክብር ለኢየሱስ ይሁን።